እንኳን ደህና መጣችሁ እላለሁ። ይህ 709 ልዩ በረራ ነው። የምንበርበት ከፍታ 29000 ጫማ፣ በረራው የሚወስድብን ጊዜ 55 ደቂቃ። ከመቀመጫዎቻችሁ ስር ያሉትን ቀበቶች እንድትታጠቁ ትለመናላችሁ። መታጠቅ ይነሰን ጠበቅ አደረግነው። አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰሜን ደገነ። ልዩ በረራ ተልእኮ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ታሪካዊ በረራ አማተብኩ። አስመራ ያን ቀን በዘንባባዎች ጥላ ስር ንግሆ ውጋታ ናይ ሰሜናዊት ብቅቲ አስመሪና የቀይ ባህር እንቁ ሸብረብ ክንብል ዝንፍል ብለው በየመንገዱ ዳር የሚታዩት ዘንባባዎችና የሰሜናዊ ቆነጃጅት ሹሩባዎች አንጻራዊ ውበት ባለቅኔም ባይሆኑ ስሜት ይቀሰቅሳሉ። ከዘንባባና ከሰሜናዊት ቆንጆች ሹሩባ ጥላ ስር ለአንድ አፍታ አረፍ ጋደም በማለት እንደ ኩል ከጠራ ሰማይ ላይ የምታበራውን ሰሜናዊ ኮከብ በጠፍ ጨረቃ በፎይታ መመልከት ምንኛ ደስ ይሊሆን። ሰላም ናፍቀኝ። ጦርነት በሕይወትና በቁስ ላይ ከሚያስከትለው ጥፋት የበለጠ የሚያስጠላኝ ነገር በዚህ ዓለም ያለ አይመስለኝም። የሰው ልጅ በመካከሉ የሚፈጠሩትን ልዩነቶች በውይይትና በሰላም የሚፈታበት ቀን መቼ ይመጣ ይሆን? ያ ቀን ናፈቀኝ። ለምንድነው የሰው ልጅ በሰላም የማይኖረው? ያለ ጦርነትም ሕይወት ራሷ አጭር ናት። ለማንኛውም ነገር አስመራ ዮሐንስ 4ኛ አውሮፕላን ማረፊያ ከደረስኩበት ደቂቃ ጀምሮ ጊዜ አላጠፋውም። የማጠፋው ጊዜ አልነበረኝ። ብሔራዊና አብዮታዊ ተልእኮአችን ሁለት ስለት ያለው ነበር። በአንድ ፊት ውጊያ፣ በሌላ በኩል ሁለንተናዊ የኢኮኖሚ ግንባታ አንድ ላይ ማካሄድ። በተለይ የኔ ተልእኮ ደግሞ ከዚህም ትንሽ ላቅ ያለ ነበር። የኔ ተግባር ስነ ልቦናዊ ጦርነት ማካሄድና ማፋፋም ነበር። እኔ እስከማውቀው ድረስ መቼም ከስነ ልቦናዊ ጦርነት የበለጠ ውስብስብና አስቸጋሪ ነገር ያለ አይመስለኝም። ዓላማው ምን በጎና ሐቀኛ ቢሆን ምኞቱ ምን ቢልቅ የሰውን አእምሮና ልብ ባንዴ ለማዘዝ አይቻልም። ጊዜ ይወስዳል። ከፍተኛ ትግል ይጠይቃል። የሰውን አእምሮና ልብ በቀላሉ ለማዘዝ ቢቻልማ ኖሮ መቼ ጦርነት ይኖር ነበር። የሰው ልጅ የወደፊት ጦርነት ድሉና ሽንፈቱ እዚህ ላይ መሆን አለበት። በሰው አእምሮ ውስጥ አንድ አእምሮ፣ አንድ ልብ፣ ዘላለማዊ ሰላም። የት እኮ ጦርነት የማይካሄድበት የዓለም አካባቢ የለም። ሁሉም ቦታ ጦርነት። የዓለም መገናኛ ዘዴዎች ሁሉ ተባበሩ፣ ለሰው ልጅ ትብብርና ሰላም ዘብ ቁሙ። ያለ ቅጥፈት የሚቀርባችሁ ነገር የለም። የራሴ ሐሳብ መልሶ እኔን አሳቀኝ። ለሚቀጥሉት 3 ወሮች ለማረፊያ ከተዘጋጀልን ከአስመራ ቤተ መንግስት በስተጀርባ አብዮት ጎዳና ላይ ከሚገኘው ከዶክተር ዮሐንስ ቤት ደርሼ ጊዜያዊ አልጋዬ ላይ ሻንጣዬን ወርውሬ ነበር ወዲያውኑ የወጣሁት። የሰላም ዘንባባ የተሰኘ የቴሌቪዥን ፕሮግራም ለመስራት ለምን እንደሆነ እንጃ የአስመራን ዘንባባዎች ባየሁ ቁጥር የሰላምና የፍቅር ስሜት ይቀሰቀስብኛል። ፕሮግራሙን በሰላም ላይ እንዲያተኩር የታቀደ ነበር። አይሮፕላኑ ላይ ነበር ሐሳቡ ብልጭ ያለልኝ። ከጸጸራት ፎርቶ፣ ከሐሳስ የሴቶች እስር ቤት የሚገኝበት፣ ከቤተ ጊዮርጊስ የቴሌቪዥን ትራንስሚተር የቆመበት፣ ከአርባአታ አስመራ ሴቶች የአስመራን ከተማ መጀመሪያ የመሰረቱበት፣ ከገዛ ብርሃኑና ከአዲስ ዓለም ኮረብታዎችና ከራስ አሉላ ግቢ የአስመራን ከተማ በቴሌቪዥን ፊልም ማንሻ ቃኝ። አስመሪቲ አስመሪና በምስራቅ በጸሎትና በቤተ ጊዮርጊስ፣ በምዕራብ በጸጸራት፣ በሰሜን በአክሪያና በአርባአታ አስመራ፣ በደቡብ በአዲ ጓአዳድ ኮረብታዎች ተከባ በሰርባዳው ወለል ላይ ሆጭ ብሎ የፈሰሰ የባህር እንቁ የምትመስል ከባህር 7500 ጫማ ከፍታ ላይ የምትገኝ በሚገባ በተቀየሱ አውራ መንገዶችና መጋቢ መንገዶች በዘንባባ ዛፎችና ብርቅ በሆኑ አበባዎች፣ በሐረግ አበባዎች፣
በሽቶ ዛፎች እንደ ሙሽራ ያጌጠች ውብ ትንሽ ከተማ ናት አስመሪና። ሚያ ቤሌሳ ናቴ ጽቡቅቲ አስመራ ደስ ትለኛለች። ደስ አላት። በፊትም አውቃታለሁ። ጋዜጠኛ መሆን መቼም ጥሩ ድል ነው። ከቦታ ቦታ ያዞራል። ንቅናቄ የህይወት አንዱ አካል ይሆናል ጋዜጠኛ ከሆኑ። አስመራ ደስ ትለኛለች ብያለሁ፣ ግን የሚያስጠላኝ መልክ አላት። ትንሽ ከተማ በመሆኗ እፍን ታደርጋለች። ጠባ ታስጨንቃለች። ከመጥበቧና ከማፈኗ የተነሳ ልብ ሊፈነዳ ይደርሳል። መደበቂያ የላትም። እንደ አዲስ አበባ ወደ አንድ መንደር ጎራ ብሎ መጥፋት ወይም መሰወር አይቻልም። ታፍኖ ላለመፈንዳት ከአስመራ ወጣ ወይም ምጽዋ ወረድ ማለት ያስፈልጋል። ቀይ ባህር አለ። የባህሩ ሞገድ ተነስቶ እንደ ዘንግ ቆሞ ተመልሶ ሲወድቅ ማየት ልብ ያነሆልላል። የሐሳብ አድማስ ያሰፋል። ባህር ሕይወት ነው። የኢትዮጵያም ሕይወት ቀይ ባህር የሕይወት በር በፎይታ ያስተነፍሳል። ፀሐይዋ ከደመና ግላጭ ውስጥ ብቅ ብላ አይናፋር ሰሜናዊት ሹሩቤ መስላ ትታያለች። ቀኑ ይበርዳል። ቁር ሐማሴን ይነፍስ ነበር። የዘንባባ ዛፎቹ በሰላም መዝሙር የሚያረግዱ ይመስላሉ። እንዲህ እያሉ የአንድ እናት ልጆች በዓላማ ተለያይተው በአመለካከት ተሳስተው ተጣልተው አስታራቂ ጠፍቶ የብድ ገላጋይ በስቶ ከኮረብታዎቹ ወርደን ወደ ጠባቢቱ ውብ ከተማ ገባን። ሰንበል፣ ጉዳይፍ፣ ትንሹና ትልቁ ገጀሪት፣ ማይ ወላጮ፣ ቴራቬሎስ፣ ማይ ጭሆት፣ አዲስ ዓለም፣ ገዛ ባንዳ፣ ዕዳጋ አርቲ፣ ዕዳጋ ሐሙስ፣ ገዛ ብርሃኑ፣ ገዛ ባሻውል፣ ማይ ተመናይ፣ አንዱም ሰፈር አልቀረንም። አካለል ነው በቲቪ ካሜራ። የአስመራ መንገዶችና ህንፃዎች በኢትዮጵያ ሰንደቅ ዓላማዎች፣ በቀይ ጨርቆች፣ በአብዮታዊ መፈክሮችና ፖስተሮች፣ በቀስቶችና ልዩ ልዩ ቀለም ባላቸው መብራቶች አጊጠዋል፣ አሸብርቀዋል። ዘንባባዎች በመብራት ነደዋል። ከተማይቱ በእርግጥም ነዳለች፣ አብርታለች፣ ጦፋለች። ለታላቅ በዓል የተዘጋጀች መስላለች። ወደ ጫጉላ ቤት ልትሄድ የደረሰች የተዋበችና የታደመች ውብ ሰሜናዊት ቆንጆ አይናማ ሹሩቤ። የአዲስ አበባ አርቲስቶች፣ ደራሲያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ መሐንዲሶችና የኢኮኖሚ ሊቃውንት ኮምቤሽታቱን ብሔራዊ ጎዳናን ሆ ብለው የወረዱ ይመስላል። ገና ከፋብሪካ የወጡ ቀይ፣ አረንጓዴ፣ ቢጫ ላዳዎችና ላንድሮቨሮች በወታደሮች የታጀቡ ሰላማዊና ወታደራዊ ባለስልጣኖች ይዘው እንደ ሸማኔ መወርወሪያ ያለማቋረጥ ወዲያና ወዲህ ሽው ሽው ይላሉ በከተማይቱ ጎዳናዎች። ነዋሪው ሕዝብ በየደጃፉ በየቡና ቤትና በየሱቁ ቤት በር ላይ ቆሞ ተገርሞ ዝም ብሎ ይመለከታል። ምናልባት ከልቡ እንታይ መጽዩ እንታዩ ዚ ግርግር ሽብድብድ የሚል ይመስላል አስተያየቱ። ኮምቢስታቶ መዝዋር ከሊአሙኒ ወይ መስሎኒ ካብዚ ዶ ካፋአትኒ የተባለው በጣሊያን ጊዜ የተዘፈነው ዘፈን ትዝ ያላቸው የሚመስሉም አንዳንድ ወጣቶችና ኮረዳዎች ነበሩ። ሰላም ሰላም እንደምናችሁ፣ ከሸዋ መጣን ልናያችሁ፣ ሰላም ሰላም ኤርትራ ሰላም፣ አዝማሪና አዝማሪና ሳይቶፒዮ ቢላ ረጂና stupido da lontano casca culiliu caí in mano. አንተ አምላክ አንተ ፈጣሪ የሰው ልጅ እንዴት በበረሃ ያረጃል? ከዓይናችን ዓይንህ ይበልጥ የለም ወይ? አንተዬ እኔን ገረመኝ ወደ ኋላ የምትሄድ መች መሰለኝ። ጠዋት በማለዳ ማታ በሰሜናዊ ኮከብ ጥላ ስር በኮምቤሽታቶ መንሸራሸር ከለከሉኝ። ሞሶሎኒ ከዚህ ባሰ ምን አደረገኝ? አሁን ወደ ገበያ እንሂድ አልኳቸው። ፊልም አንሺዎች ደክመዋል። ዝሁል ቢራ ብቻ ነበር የሚታያቸው። አረ ጓድ ጸጋዬ ለዛሬ ይብቃን አለ አንዱ ከመካከላቸው። ገና ምኑ ተይዞ አልኩት። ወደ ገበያ ተያይዘን ሄድን።
የረሃብ እልቂት የመጣ ይመስል ሁሉ እየተሻማ ያገኘውን እህል ባገኘው ዋጋ ይሸምታል። ማይክሮፎን ይዤ ወደ አንዲት አሮጊት ጠጋ አልኩ። ሹሩባቸው ክንብድባቸውን ወጥሮ ይዞታል። ቡችላ የሚያካክሉ የወርቅ ጌጦች ጆሮና አንገታቸው ላይ ጉች ብለው ይታያሉ። የትግሬ ሴትና ወርቅ መቼም በመሃል ላይ ተጣጡ። ምንድነው የሚሸምቱት ማማ? እህል አሉኝ። ዋጋው እንዴት ነው? ውድ እሳት ሆኗል። ለምን ተወዲው? ለምን እህል ጠፋ? እንዳይ ሁሉም ይሸምታል እኮ። ለምን ምን መጣ? ለወሬ ያሰፈሰፉ ማአት ሰዎች ከበውናል። ወጣት፣ አሮጊት፣ ሽማግሌ፣ እንደ ዘንባባ ዛፍ ያለ ሹሩባ፣ በቁንዳላ እንደ ድንኳን የተወጠረ ክንብንብ። አንዳንድ በቴሌቪዥን የሚያውቁኝ ወጣቶች ነበሩ። እሱ ይሆን ወይም አይደለም በማለት የሚጎራረዱ ቢመስለኝ። መቼም በቴሌቪዥን ሳጥን ውስጥ አምረውና ቆንጅተው በየምሽቱ የሚቀርቡት አንዳንድ የቴሌቪዥን ሰዎች ውጪ በህይወት አጭር፣ ፉንጋ፣ መላጣ፣ ገባጣ ከፈጩበት የቆሉበት መስለው ብቅ ሲሉ ወሽመጥ ይቆርጣሉ። ወይ እሱ ነው እንዴ? ወይ እሷ ናት እንዴ? ይሄ ቲቪ ለካ የሌለ መልክ ነው የሚያሳየው። እኔስ ምን መስዬ ታይቻቸው ይሆን? ጸግሽ አለ አንዱ ደፋር። ስም ያለው መቼም ሞኝ ነውና ዘወር አልኩ። በውርርዱ ሳይረታ አልቀረም። አሮጊቷ በመጨረሻ ላቀረብኩላቸው ጥያቄ መልስ አልሰጡኝም። በብሩህ አይናቸው ዝም ብለው ይመለከቱኝ ነበር። ምን ነው ስንተዋወቅ ባንተናነቅ የሚሉ ይመስላሉ። የሁሉም አፍንጫ የጦርነት፣ የእልቂት፣ የረሃብና የቸነፈር አየር የሚያሸት፣ አይናቸው ምጽአት የሚያይ፣ ጆሮአቸው የጥይት ፉጨትና የሞት ዋይታ የሚሰማ መስሎ ታየኝ። ነገሩ የተገንጣይ ወንበዴዎች ተንኮል ሳይሆን ይቀራል። የተጧጧፈ ስነ ልቦናዊ ጦርነት በማካሄድ ላይ መሆኑ ገባኝ። ተናደድኩኝ፣ ደግሞ ማዘንኩኝ። ይህ የዋህ ሕዝብ አሳዘነኝ። የመሸበር፣ የመደናገጥ፣ የፍርሃት ደመና ጥላ ፊታቸው ላይ ያንዣብባል። በሞት ጥላ ግርዶሽ የተዋጡ ይመስላሉ። የባሰውን ተበሳጨው። የካሜራችን አይን ሸመታው ላይ አተኩሯል። ሸማችና ነጋዴ አይከራከሩም። ነጋዴው ባለው ዋጋ ይሸጣል፣ ሸማቹም በተባለው ዋጋ ይገዛል። የእህል ዘር፣ የጥሬ ዘር በየአይነቱ፣ ከሰል፣ የማገዶ፣ የእንጨት፣ ዘይት፣ ላምባ በገፍ ይሸጣል፣ በገፍ ይገዛል፣ በገፍ ይጫናል። ሁሉም ይሮጣል፣ ይጣደፋል። መጪው ክፉ ቀን ሳይቀድመው ለመቅደም ያለ የሌለ ጥሪቱን አፍሶ ባከማቸው እህል ነፍስና ስጋውን ይዞ ለማቆየት ባለፈው ጊዜ የተበለጥ ነው ይበቃል የሚል ይመስላል። አይኑን ሳያሽ ገንዘቡን ሆጭ አድርጎ በልክ እንደዚያ ሲገበያይ አይፈረድበትም። ጦርና እልቂት ሊመጣብህ ነው ሲሉት ህዝቡ ምን ያድርግ? እፍኝ ጥሬ ጠፍቶ ጦም ተውሎ የታደረበት ሳጥን፣ ቁም ሳጥን፣ ወንበር ሳይቀር ተፈልጦ ለማገዶ የዋለበት ያ የ1969ና የ1970 ጦርነት ጊዜ የሩቅ ትዝታ አይደለም። ግን ጦርነት ቢመጣስ አሁን ማን ይሙት? ማን ሞት? ማን ሊቀር? የሰው ነገር ይገርማል። መቼም እኔ ሞታለሁ የሚል የለም። ሁል ጊዜ የሚሞተው ሌላው ሰው ነው። የባለ ድምጽ ካሜራውን ማይክሮፎን አፌ ላይ ደቅኜ የዘመቻውን ዓላማ አንቆረቆርኩት እንዲህ ስል፣ አንተ የኤርትራ ክፍለ ሀገር ህዝብ ላለፉት 20 ዓመታት ሰላም ሲርብህ፣ ሲጠማ፣ ሲናፍቅ ቆይተሃል። አንተም እንደማንኛውም ህዝብ ሰላም ፈላጊ ነህ። የሰፊው ህዝብ ፍላጎትና ምኞት ምንጊዜም ቢሆን ሰላም ነው። ሰላምን ትሻለህ። ግን ሰላም የማይሰጡ የኢምፔሪያሊዝም አለኝታና ጋሻ ጀግሬ የሆኑ ያለ ስምህ ስም፣ ያለ ታሪክህ ታሪክ፣ ያለ ዓላማህ እየደረቱልህ አንተ በማታምነውና በማትቀበለው የታሪክ ቡትቶ በአንተ ስም የሚነግዱት ተገንጣይ ወንበዴዎች አሉ። ዛሬም ሊያወናብዱ ይሞክራሉ። ጦርነትና እልቂት ሊመጣብህ ነው እያሉ ያሸብሩሃል። ሰላምን እንጂ ጦርነትን ፍለጋ የመጣ የለም። ተገንጣይ ወንበዴዎች በሚነዙት ከንቱ አሉባልታና አንዳንድ ስግብግብ ነጋዴዎች የገበያ ግርግር ለሌባ ያመቻል እንዲሉ ሆን ብለው በሚፈጥሩት ውዥንብር አትሸበር። ጥሪህን በከንቱ አታፍዝ። አንተ ላይ የተቃጣ ጦርነትና እልቂት የለም። ጦርነትና እልቂትን የሚሹት ግን በጦር ሜዳ ያገኙታል። የምትናፍቀው ሰላም ከእንግዲህ ሩቅ አይደለም፣ ተቃርቧል። እንዳንተው ሰላምን የሚሹ፣ ሰላምን የሚናፍቁ ሐቀኛ የሰፊው ህዝብ ወገኖች ዛሬ በመካከልህ ይገኛሉ።
ተልኳቸው ሰላም ነው። ሰላም የኤርትራ ሕዝብ፣ ሰላም፣ የሰላም ዘንባባ። 40 ደቂቃ የሚፈጅ ባለ ድምፅ ፕሮግራም ነበር የሰራሁት። ፊልሞቹን ይዤ ወደ ሰንበል አርሚ አቪዬሽን በረርኩ። ጧት እንደደረስኩ ለሥራ በተሰጠችኝ ቀይ ላዳ መኪናዋ አዲስ ስለሆነች መንገዱን ፉት አለችው። ስትበር መንገዱን እያፈሰች የምትውጥ ትመስል ነበር። ድህሪ ቀትሪ። አዳራሹ በሰው ተሞልቷል። ሁሉም እንደ ፕሮቶኮሉ ነበር የተቀመጠው በተዋረድ። ስማችንን የያዘ ካርድ ከፊት ለፊታችን ተቀምጧል። ስሜ የተጻፈበትን ካርድ አይቼ ተቀመጥኩ። የተያዘልኝ ቦታ የመጨረሻው ወንበር ነበር። ቀይ ኮከብ አርማ ያለበት የሁገአዝ ልዩ ማስታወሻ ደብተር ከእያንዳንዳችን ፊት ጠረጴዛ ላይ ተደርድሯል። የሚያጨስ የለም፣ ከረባት ያላሰረ ሰው የለም። ሁሉም እንዳቅሙ ታንቋል። ለውጥ ይታያል። መጎፈር፣ አለክራባት ደረት ገልብጦ ሽጉጥ አገንድሮ መጎማለል፣ አለማበጠር፣ አለመታጠብ፣ ፕሮቶኮል አለመጠበቅና አለመከባበር፣ እጅ ጉርድ ካኪኮት አጥልቆ መንጦልጦል እንደ አብዮተኛነት የሚታይበት ጊዜ ያከተመ ይመስላል። ስነ ስርዓት ሰፍኗል። አብዮት ተቀልብሷል የሚል ይጠፋ ይሆን? መቼም ስርዓት አልበኛነት የሚናፍቃቸው አንዳንድ ሰዎች አይታጡም። በትልቁ የተሰራ የሁገአዝ ድርጅታዊ መዋቅር ቻርት ተዘርግቷል። ሌሎችም ብዙ ቻርቶችና የጊዜ ዕቅዶች ተዘርግተው ይታያሉ። እውነትም ዝግጅቱ ብዙ ጊዜና ጥረት ሳይጠይቅ አልቀረም አልኩ በልቤ። ዝርዝር ነገሮች ሳይቀሩ የታሰበባቸው ይመስላል። ወደ ስብሰባው አዳራሽ የሚያስገባው በር ድንገት ተከፈተ። ጓድ ሊቀመንበር መጡ። ሁሉም ከመቀመጫው አንድ ላይ ሲነሳ ትርምስ ተፈጠረ። እንደምን ዋላችሁ ጓዶች፣ ቁጭ በሉ በማለት እንዳንቆም ቶሎ ብለው ተቀመጡ። ጥቁር ባለ ሽንትር ልብስ፣ ውሃ ሰማያዊ ሸሚዝ፣ መሰረቱ ነጭ የሆነ ጥቁር ጥለቶች ጣል ጣል ካሉበት ክራባት ጋር ለብሰዋል። ፈገግታቸው ሞቅ ብሏል። ደስ ያላቸው ይመስላሉ። ያለቃህን ፊት አይተህ እደር የሚሉት ፈሊጥ ትዝ አለኝ። ሁሉም ፈገግ ብሏል። እኔም ፈገግ አልኩ። በስልጣን አካባቢ ያሉ ሰዎች አንድ አይነት ባህል ወይም ልማድ ይመሰርታሉ ልበል። የንስር አይኖች የሚመስሉት የሰውየው አይኖች ከጉድጓዶቻቸው ውስጥ ወዲህና ወዲያ ማለት ጀመሩ። ትህትናቸው አይበገሬ መንፈሳቸውንና ቆራጥነታቸውን ይደብቃል። ሰውየው እሳትና ውሃ፣ የበግ ግልገልና ጥቁር ነብር፣ ሁሉም አንድ ላይ ሲያዩአቸው በሰው ላይ የሆነ እምነትን ያሳድራሉ። ጓድ ሊቀመንበር ልንጀምር እንችላለን። የሁገአዝ ዋና ጸሐፊ ነበር የተናገሩት። ክብ ፊታቸው፣ ጥርሳቸው፣ አይኖቻቸው ከራስ መላጣቸው ጋር የልብና የአእምሮ ንጽህናና ሐቀኛነት፣ ሳቅ አንድ ላይ የሚስቁ ይመስላሉ። ሲናገሩም ይስቃሉ። ፊደላትን በተለይም እንደ ሁ፣ ብ፣ ጓ እና የመሳሰሉትን አያጠብቁም። ን ፊደልን ደግሞ የትም ነው አምጥተው የሚደነቁራት። ታታይ፣ ላዕላይ፣ ድህረ ማለት ከጀመራችሁ ወዲህ አማርኛ ሊገባኝ ጀምረዋል።